አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ኩሩምባ እንዴት ነው የምንጠቀልለው፣ ማህሺ እንዴት ነው የምንሰራው በሚለው ያው እንደምታዩ በዚህ መልኩ ኩሩምባውን ገነጣጥየዋለሁ። ያው እስከ መጨረሻ ገነጣጥለዋለሁ ማለት ነው። በተለይ እንደዚህ ጦለግ ያለ ሲሆን ምርጥ ነው ለኛ፣ ስንገነጥለውም አይቀደድብንም። በዚህ መልኩ እንደዚህ ገነጣጥለን እናዘጋጃለን ማለት ነው። ከዛ በኋላ እንደምታዩ አጠገቤ እንደምታዩት ኩሩምባይ በዚህ መልኩ ገነፈለ። አሁን ላወርደው ነው ማለት ነው። አውርጄ ያቀዘቅዘውና ከዛ በኋላ ደግሞ ስቆራርጠው አሳያችኋለሁ ማለት ነው እንዴት እንደማዘጋጀው። ቢስሚላህ ውዶቼ፣ እንደምታዩ ያው ኩሩምባውን በዚህ መልኩ ከበሰለ በኋላ በዚህ መልኩ ቆራርጬዋለሁ። እንደምታዩ ትንንሽ አድርጌ ያው ይታያቸዋል። ያው ሳህኑ እንደዛ ቆራርጬ አዘጋጅቼዋለሁ። ቢስሚላህ እንግዲህ አብረን እንቆርጣለን ኢንሻአላህ። ያው እንደምታዩት በሶስት ነው የምንቆርጠው። ይታያቸዋል ብዬ ተስፋ አደርጋለሁ። እንደምታዩት ያው ማሻአላህ ተባረከላህ በምታዩት መልኩ ኢንሻአላህ ይታያቸዋል ብዬ ተስፋ አደርጋለሁ። እስቲ ያው በዚህ መልኩ እንደዚህ ቆርጬዋለሁ። በዚህ መጠን ማለት ነው። ትንንሽ ኩሩምባ ውስጡ ስላለ ነው ይሄንን በሚመስል ሁኔታ ነው የቆራረጥኩት። ኢንሻአላህ በዚህ ቀላሉ ትቆርጡና ትሰራላችሁ ማለት ነው። ከዛ በኋላ ትንሽ ገንፈል ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ይሄኛው የበለጠ ቀላል ነው ከእንትኑ ተቀቅሎ ከሚቆራረጠው ይሄኛው በቀላሉ ነው የምትቆርጡት ማለት ነው። ትንሽ ኩሩምባው ደረቅ ያለ ነው። ሴት ያመጣችሁ ለስላሳ ሲሆን ደግሞ የበለጠ ምርጥ ነው፣ አይሰብም። ቢስሚላህ ያው እንደምታዩ ኩሩምባይን በዚህ መልኩ ቅቅል አድርጌ አዘጋጅቼዋለሁ። አሁን ይሄን እንደምታዩት ኩሩምባ ለአንድ ቀን አይደለም ያዘጋጀሁት፣ ለአራት ቦታ እንደዚህ አካፍለውና ፍሪዘር ነው የምከተው እኔ ማለት ነው። አሁን ረመዳን እየመጣ ስለሆነ ረመዳን ላይ እነዚህ ቆራርጦ ማዘጋጀት ምናምን ብዙ ሰዓት ስለሚወስድብኝ በዚህ መልኩ ከቆራረጥኩ በኋላ አገነፈልኩት። አሁን ደግሞ ይህንን እያስተካከልኩኝ በእቃ እያደረግኩኝ አካፍዬ ለአንዳንድ ቀን የሚበቃውን ፍሬዘር አስገባለሁ ማለት ነው። ልክ ልሰራው ስል ደግሞ እያወጣሁኝ ከበረዶ ቤት ሰራዋለሁ ማለት ነው። እና ይህን ይመስላል ኩሩምባይ በዚህ መልኩ ቆራርጬዋለሁ። ማሻአላህ እኛን እንደምታዩት ደረቅ ብሎኛል። ውሃው መጠጥ ሲል ይጣፍጣል። ዘይት ከመጨመራችን በፊት አሁን ዘይት ጨምሬያለሁ። ሽንኩርቱን መጠጥ ውሃውን መጠጥ ካለ በኋላ በዚህ መልኩ ዘይት ጨምሬያለሁ። በደንብ ጥብስ ሲልልኝ እዚህ ጋር ቲማቲም ፈጭቼ አዘጋጅቻለሁ። እንደምታዩት ሽንኩርቱ በደንብ ጥብስ ሲልልኝ ቀላ ሲልልኝ ያው በርበሬ ምናምን ስለማይጨመር ቀላ እንዲል ነው። በምታዩት መልኩ ጥብስ ብሎልኛል። አሁን ቲማቲሙን እጨምራለሁ። በመቀጠል ፓስታውንና ቅመሞቹን እጨምራለሁ። ማጂ እጨምራለሁ። ይኸው በምታዩት መልኩ ስጎይን በዚህ መልኩ ሽክት አድርጌው ጠብሻለሁ። ሰልሳም ማጂም ቅመምም ሁሉ ነገር ጨምሬ አሁን ደግሞ ትንሽ በጣም እንዲጣፍጥ ያደርገዋልና ድብስ ሩማን እየጨመርኩ ነው፣ ወይም የሩማን ጭማቂ ማለት ነው። እኔ ጋር ያለው ትንሽ ነው የቀረው፣ ሁሉንም ጨምሬዋለሁና በጣም ነው ማህሺው በጣም እንዲጣፍጥ ነው የሚያደርገውና ከዚህ በኋላ ሩዜን አጥቤ ያዘጋጀሁትን ሩዜን ጭምር አድርጌ ለሁለት ደቂቃ ብቻ አብሮ እንዲዋሃድ እናደርገዋለን። መብሰል የለበትም ሩዙ፣ ለምን ጠቅልለን ስለምንቀቅለው ማለት ነው።
አሁን ግን እንደዚህ በዚህ መልኩ አጥበን ያዘጋጀነው እንደ ቤታችሁ ምን ያህል ሩዝ እንደሚበቃችሁ፣ ያው ሩዝ መስሪ ነው እንደምታዩት። ምን ያህል ሩዝ እንደሚበቃችሁ እንደ ቤታችሁ ራሳችሁ ታዘጋጃላችሁ። እኔ በዚህ መልኩ ነው የማዘጋጀው። ለአንድ ለሁለት ደቂቃ ያህል አንድ ላይ እንደዚህ አዋህደዋል። እንደምታዩት በዚህ መልኩ ሩዜን ጥብስ አድርጌ ጨርሼዋለሁ። ያው እንደነገርኳችሁ 2 ደቂቃ ብቻ ነው እንዲዋህድልኝ ያማሰልኩት። እንዲበስል አልፈልግም። አንድ ላይ ከጎመኑ አንድ ላይ ስጠቀልለው ስለመቀቅለው ማለት ነው። አሁን እዚህ ላይ ምንድነው የሚቀረኝ መጨመር? በግዶኒስ፣ ኩብዘራና ሸበት አንድ ላይ ከትፌ እጨምርበታለሁ ማለት ነው። ትንሽ ቀዝቀዝ ሲልልኝ አዘጋጅና እጨምርበታለሁ። ያው ስጠቀልል ደግሞ አብረን የምንጠቀልል ይሆናል። እንግዲህ ሰብስክራይብ እና ላይክ ማድረግ ሼር ማድረግ እንዳትረሱ፣ አበረታቱኝ። ያዘጋጀሁት ሩዝ እንትን ከጨመርኩበት በኋላ በግዶንስ ምናምን ይሄን ይመስላል ከረሩ ማለት ነው። ኢንሻአላህ አንድ ላይ እንጠቀልላለን። በዚህ መልኩ እንጠቀልላለን ማለት ነው። እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ኩሩምባውን በዚህ መልኩ እንጠቀልላለን። ቀላል ነው በጣም። እንደዚህ እየጠቀለልን አሁን ደግሞ እንደምታዩ ፍልፍል አልዋን በጎኑ ሰራለሁኝ ከማህሺው ጋር ማለት ነው። ይሄኛው ማህሺ ነው እንግዲህ ፍልፍል አልዋን ማለት ነው። እንትኑ ላይ ደግሞ ኩሩምባው ላይ ደግሞ የተፈጨ ቲማቲምና ማጅና ጨው አንድ ላይ አደባልቄ በሙቅ ውሃ አረግበታለሁ ማለት ነው። ይሄን ይመስላል። አሁን መጣድ ብቻ ነው የቀረኝ ማለት ነው። እሳት ላይ ማድረግ ብቻ ነው። የተፈጨ ቲማቲም ፈጭቼ ላዩ ላይ ያደረኩኝ፣ ማጅና ጨው አንድ ላይ በጥብጬ ጨመርኩበት። ከፈለጋችሁ ጨው ብቻ ማድረግ ትችላላችሁ፣ ከፈለጋችሁ ማጅ ብቻ ማድረግ ትችላላችሁ፣ እንደ ምርጫችሁ ማለት ነው። እኔ ግን በዚህ መልኩ አዘጋጅቼዋለሁ። አሁን እሳት ላይ ማድረግ ብቻ ነው የቀረኝ ማለት ነው። ቢስሚላህ። ያው ማህሺ በዚህ ሁኔታ በስሎልኝ አዘጋጅቼዋለሁ። ማሻአላህ ተባረከ ረህማን። አሁን ልገለብጠው ነው። ማሻአላህ ተባረከ ረህማን። እንደምታዩት በዚህ መልኩ ምሳዬ ተዘጋጅቷል። እንግዲህ አበረታቱኝ። ከአቆራረጡ ጀምሮ ሙሉ አዘገጃጀቱን እንግዲህ በዚህ መልኩ ጨርሻለሁ። ያው ምሳዬ ቀርቧል። እንፋሎቱ እየወጣ ነው። እንግዲህ እንፋሎቱ እየታያችሁ አይደለም ለእናንተ አይደል? እያያችሁት ነው። እንፋሎት እየወጣ ነው። ማሻአላህ ተባረከላ። ምሳዬ ዛሬ ይሄንን ይመስላል። ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። በጣም ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ኩሩምባ እንዴት ነው የምንጠቀልለው፣ ማህሺ እንዴት ነው የምንሰራ በሚለው ያው እንደምታዩ በዚህ መልኩ ኩሩምባውን ገነጣጥየዋለሁ። ያው እስከ መጨረሻ ገነጣጥለዋለሁ ማለት ነው። በተለይ እንደዚህ ጦለግ ያለ ሲሆን ምርጥ ነው ለኛ፣ ስንገነጥለውም አይቀደድብንም። በዚህ መልኩ እንደዚህ ገነጣጥለን እናዘጋጃለን ማለት ነው። ከዛ በኋላ እንደምታዩ አጠገቤ እንደምታዩት ኩሩምባይ በዚህ መልኩ ገነፈለ። አሁን ላወርደው ነው ማለት ነው። አውርጄ ያቀዘቅዘውና ከዛ በኋላ ደግሞ ስቆራርጠው አሳያችኋለሁ ማለት ነው እንዴት እንደማዘጋጀው። ቢስሚላህ ውዶቼ፣ እንደምታዩ ያው ኩሩምባውን በዚህ መልኩ ከበሰለ በኋላ በዚህ መልኩ ቆራርጬዋለሁ። እንደምታዩ ትንንሽ አድርጌ ያው ይታያቸዋል። ያው ሳህኑ እንደዛ ቆራርጬ አዘጋጅቼዋለሁ። ቢስሚላህ እንግዲህ አብረን እንቆርጣለን ኢንሻአላህ። ያው እንደምታዩት በሶስት ነው የምንቆርጠው። ይታያቸዋል ብዬ ተስፋ አደርጋለሁ። እንደምታዩት ያው ማሻአላህ ተባረከላህ በምታዩት መልኩ ኢንሻአላህ ይታያችኋል ብዬ ተስፋ አደርጋለሁ። እስቲ ያው
በዚህ መልኩ እንደዚህ ቆርጬዋለሁ። በዚህ መጠን ማለት ነው። ትንንሽ ቦምባ ውስጥ ስላለ ነው። ይሄንን በሚመስል ሁኔታ ነው የቆራረጥኩት። ኢንሻአላህ በዚህ ቀላሉ ትቆርጡና ትሰራላችሁ ማለት ነው። ከዛ በኋላ ትንሽ ገንፈል ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ይሄኛው የበለጠ ቀላል ነው ከእንትኑ ተቀቅሎ ከሚቆራረጠው ይሄኛው በቀላሉ ነው የምትቆርጡት ማለት ነው። ትንሽ ኩሩምባው ደረቅ ያለ ነው ሴት ያመጣችሁ። ለስላሳ ሲሆን ደግሞ የበለጠ ምርጥ ነው፣ አይሰብም። ቢስሚላህ ያው እንደምታዩ ኩሩምባይን በዚህ መልኩ ቅቅል አድርጌ አዘጋጅቼዋለሁ። አሁን ይሄን እንደምታዩት ኩሩምባ ለአንድ ቀን አይደለም ያዘጋጀሁት፣ ለአራት ቦታ እንደዚህ አካፍለውና ፍሬዘር ነው የምከተው እኔ ማለት ነው። አሁን ረመዳን እየመጣ ስለሆነ ረመዳን ላይ እነዚህ ቆራርጦ ማዘጋጀት ምናምን ብዙ ሰዓት ስለሚወስድብኝ በዚህ መልኩ ከቆራረጥኩት በኋላ አገነፈልኩት። አሁን ደግሞ ይሄንን እያስተካከልኩኝ በእቃ እያደረግኩኝ አካፍዬ ለአንዳንድ ቀን የሚበቃውን ፍሬዘር አስገባለሁ ማለት ነው። ልክ ልሰራው ስል ደግሞ እያወጣሁኝ ከበረዶ ቤት ሰራዋለሁ ማለት ነው። እና ይህን ይመስላል ኩሩምባዬ በዚህ መልኩ ቆራርጬዋለሁ። ማሻአላህ እኛን እንደምታዩት ደረቅ ብሎኛል። ውሃው ምጥጥ ሲል ይጣፍጣል። ዘይት ከመጨመራችን በፊት አሁን ዘይት ጨምሬያለሁ። ሽንኩርቱን ምጥጥ ውሃው ምጥጥ ካለ በኋላ በዚህ መልኩ ዘይት ጨምሬያለሁ። በደንብ ጥብስ ሲልልኝ እዚህ ጋር ቲማቲም ፈጭቼ አዘጋጅቻለሁ። እንደምታዩት ሽንኩርቱ በደንብ ጥብስ ሲልልኝ ቀላ ሲልልኝ ያው በርበሬ ምናምን ስለማይጨመር ቀላ እንዲል ነው። በምታዩት መልኩ ጥብስ ብሎልኛል። አሁን ቲማቲም እጨምራለሁ። በመቀጠል ሳልሳውንና ቅመሞቹን እጨምራለሁ። ማጂ እጨምራለሁ። ይኸው በምታዩት መልኩ ስጎይን በዚህ መልኩ ሽክ አድርጌው ጠብሻለሁ። ሰልሳም ማጂም ቅመምም ሁሉ ነገር ጨምሬ አሁን ደግሞ ትንሽ በጣም እንዲጣፍጥ ያደርገዋልና ጅብስ ሩማን እየጨመርኩ ነው፣ ወይም የሩማን ጭማቂ ማለት ነው። እኔ ጋር ያለው ትንሽ ነው የቀረው፣ ሁሉንም ጨምሬዋለሁና በጣም ነው ማሽው በጣም እንዲጣፍጥ ነው የሚያደርገውና ከዚህ በኋላ ሩዜን አድርጌ ያዘጋጀሁትን ሩዜን ጭምር አድርጌ ለአንድ ለሁለት ደቂቃ ብቻ አብሮ እንዲዋሃድ እናደርገዋለን። መብሰል የለበትም ሩዙ፣ ለምን ጠቅልለን ስለምንቀቅለው ማለት ነው። አሁን ግን እንደዚህ በዚህ መልኩ አጥበን ያዘጋጀነው እንደ ቤታችሁ ምን ያህል ሩዝ እንደሚበቃችሁ፣ ሩዝ መስሪ ነው እንደምታዩት፣ ምን ያህል ሩዝ እንደሚበቃችሁ እንደ ቤታችሁ ራሳችሁ ታዘጋጃላችሁ። እኔ በዚህ መልኩ ነው የማዘጋጀው። ለአንድ ለሁለት ደቂቃ ያህል አንድ ላይ እንደዚህ አዋህደዋል። እንደምታዩት በዚህ መልኩ ሩዜን ጥብስ አድርጌ ጨርሻዋለሁ። ያው እንደነገርኳችሁ 2 ደቂቃ ብቻ ነው እንዲዋህድልኝ ያማሰልኩት። እንዲበስል አልፈልግም። አንድ ላይ ከጎመኑ አንድ ላይ ስጠቀልለው ስለመቀቅለው ማለት ነው። አሁን እዚህ ላይ ምንድነው የሚቀረኝ መጨመር? በግዶኒስ ኩብዘራና ሸበት አንድ ላይ ከትፌ እጨምርበታለሁ ማለት ነው። ትንሽ ቀዝቀዝ ሲልልኝ አዘጋጅና እጨምርበታለሁ። ያው ስጠቀልል ደግሞ አብረን የምንጠቀልል ይሆናል። እንግዲህ ሰብስክራይብ እና ላይክ ማድረግ ሼር ማድረግ እንዳትረሱ፣ አበረታቱኝ። ያዘጋጀሁት ሩዝ እንትን ከጨመርኩበት በኋላ በግዶንስ ምናምን ይሄን ይመስላል ከረሩ ማለት ነው። ኢንሻአላህ አንድ ላይ እንጠቀልላለን። በዚህ መልኩ እንጠቀልላለን ማለት ነው። እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ኩሩምባውን በዚህ መልኩ እንጠቀልላለን። ቀላል ነው በጣም እንደዚህ እየጠቀለልን። አሁን ደግሞ እንደምታዩ ፍልፍል አልዋል በጎኑ ሰራለሁኝ ከማህሺው ጋር ማለት ነው። ይሄኛው ማህሺ ነው እንግዲህ ፍልፍል አልዋል ማለት ነው። እንትኑ ላይ ደግሞ ኩሩምባው ላይ ደግሞ የተፈጨ ቲማቲምና ማጂና ጨው አንድ ላይ አደባልቄ በሙቅ ውሃ አረግበታለሁ ማለት ነው።
ይህን ይመስላል። አሁን መጣድ ብቻ ነው የቀረኝ ማለት ነው። እሳት ላይ ማድረግ ብቻ ነው። ይኸው የተፈጨ ቲማቲም ፈጭቼ ላዩ ላይ ያደረግኩኝ ማጅና ጨው አንድ ላይ በጥብጬ ጨመርኩበት። ከፈለጋችሁ ጨው ብቻ ማድረግ ትችላላችሁ፣ ከፈለጋችሁ ማጂ ብቻ ማድረግ ትችላላችሁ፣ እንደ ምርጫችሁ ማለት ነው። እኔ ግን በዚህ መልኩ አዘጋጅቼዋለሁ። አሁን እሳት ላይ ማድረግ ብቻ ነው የቀረኝ ማለት ነው። ቢስሚላህ ያው ማህሼ በዚህ ሁኔታ በስሎልኝ አዘጋጅቼዋለሁ። ማሻአላህ ተባረከ ረህማን። አሁን ልገለብጠው ነው። ማሻአላህ ተባረከ ረህማን። እንደምታዩት በዚህ መልኩ ምሳዬ ተዘጋጅቷል። እንግዲህ አበረታቱኝ ከአቆራረጡ ጀምሮ ሙሉ አዘገጃጀቱን እንግዲህ በዚህ መልኩ ጨርሻለሁ። ያው ምሳዬ ቀርቧል። እንፋሎቱ እየወጣ ነው። እንግዲህ እንፋሎቱ እየታያችሁ አይደለም ለእናንተ አይደል? እያያችሁት ነው። እንፋሎቱ እየወጣ ነው። ማሻአላህ ተባረከላ። ምሳዬ ዛሬ ይሄንን ይመስላል። ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። በጣም ነው የማመሰግነው።